እኔ ተወልጄ ያደግኩት ገጠራማ አካባቢ ነው። ገጠራማ አካባቢ ለሴቶችና ለህፃናት ብዙ ምቹ ያልሆኑ ሁኔታዎች የሚገኙበት ነው። በተለይ እናቶች፣ ሴቶች በሆዳቸው ጽንስ ይዘው በጀርባቸው ህፃን አዝለው። ስለዚህ በስራ ህይወቴ እንደ ከተማ አስተዳደር ወስነን ትልልቅ ስራዎችን ለህፃናት፣ ለሴቶች ምቹ ሁኔታ፣ ለቤተሰብ መልካምነትና መስተጋብሩ ጤናማ እንዲሆን ለማድረግ የሚያስችሉ ስራዎች መስራት እንዳለብን አምነን ወስነን እንድንገባበት ያደረኩት ለዛ ነው። አዲስ አበባን ደግሞ ለመኖር ምቹ የሆነች ንጹህ አረንጓዴ ከተማ እና ምርጧ ከተማ በአፍሪካ እንድትሆን ራዕይ ይዘን ነው እየሰራን ያለ ነው። ይህንን ለመስራት የዛሬዎቹ ኢንቨስት የምናደርግባቸው ልጆች ወሳኝ ናቸው። ለተሰራላቸው አካላት፣ ለወላጆች ውጤቱ ደርሶ ሲጠቀሙበትና በዛም ደግሞ ደስተኛ ሆነው ማየት ይሄ ነው። ከተማችንም ለመኖሩ ምቹ የሆነች ከተማ እንድትሆን ራዕይ ስንሰንቅ እንደዚህ አይነት ተጨባጭ ለውጦችን ማየት ስለሆነ በጣም ነው ደስ የሚለኝ። እውነት ነው፣ ያኮራኛል።